ስሜ ዳንኤል አበበ ይባላለሁ። ከካራት ከተማ አስተዳደር ኢኖቬሽን እና ቴክኖሎጂ ዩኒት። ዛሬ ለእናንተ ማሳየት የሚፈልገው ኢትዮ ኮደርስ ማለት መንግስት ለ2025 የኢትዮጵያን የመንግስት ስራ እንትንን ሙሉ በሙሉ ዲጂታል ለማድረግ ያቀደበት እቅድ ነው። ያ እቅድ መንግስት በወረቀት ሲከናወኑ የቆዩትን የአሰራር ሂደቶችን ሙሉ በሙሉ ወደ ወረቀት አልባ በሲስተም የሚቀይርበት ሂደት ሊዘረጋ ስላለ ያን እቅድ ለማሳካት የግድ የኢትዮጵያ ህዝብ 5 ሚሊዮን ህዝብ ኢትዮ ኮደርስን መማር አለበት የሚል በመንግስት አቅጣጫ ተይዞ እየተገደበት ይገኛል። ስለሆነም እንደ ከተማችን እስካሁን ሰው ተመዝግቦ ነገሮችን እየፈጸመ ይገኛል። ሆኖም ግን በአሰራር ሂደት ወይም በመዝገባ ሂደት ትንሽ የሚያስቸግሩ ነገሮች በተመዝጋቢዎች ዙሪያ እየተነሱ ስላሉ ያንን ቪዲዮ በማስደገፍ ለተመዝጋቢዎች ለማሳየት ሀሳብ ይዘን ስለቀረብን ይህንን ቪዲዮ እንድትከታተሉ በካራት ከተማ አስተዳደር ሳይንስና ኢኖቬሽን ቴክኖሎጂ ዩኒት ስም እየጠየቁኝ ያለውን ሂደት ከዚህ በታች የምትመለከቱት ይሆናል። እያንዳንዱን ሂደት በስርዓት በመከተል እንድትመዘገቡ ጥሬን አስተላልፋለሁ። ስለዚህ ለመመዝገብ መጀመሪያ ምንድነው የምናደርገው? በስልካችን ወይም በኮምፒውተራችን ክሮም ካለ ክሮም ብራውዘር ወይም ሌላም ብራውዘር ሊሆን ይችላል። ይህንን በመጠቀም ምን እናደርጋለን? ከላይ ባለችዋ ባር ጎግል ብለን ሰርች እናደርጋለን። google.com ብለን ሰርች አድርገን ወደ ጎግል ገጽ እንገባለን። ከዛ በኋላ በዚህ አይነት ሁኔታ ወደዚህ ከገባን በኋላ እዚህ ላይ ኢትዮ ኮደርስ ብለን ሰርች እናደርጋለን። ከዛስ ኢትዮ ኮደርስ ኢኒሼቲቭ የሚል ገጽ በመጀመሪያ ላይ ትወጣለች። ያችን ክሊክ አድርገን እንሄዳለን። ከዛ በኋላ ወደ ታች አድቫንሲንግ ዲጂታል ሊትሬሲ ፎር ኢትዮጵያ ዩዝ ምናምን ብሎ ስለ አላማውና ስለ ኢትዮ ኮደርስ አላማውና ስለ አስፈላጊነቱ ያስረዳል። ከዛ በኋላ እኛ ወደዛ ብዙ መሄድ አስፈላጊም አይደለም። ቀጥታ ጌት ስታርትድ እንላለን። ከዛ በኋላ ከነዚህ መካከል መመዝገብ የምንፈልገው ትምህርትን እንመርጣለን። ለምሳሌ አሁን እዚህ ጋር አንድሮይድ አለ፣ ዳታ ሳይንስ አለ፣ ሌላ ደግሞ አርቲፊሻል ኢንተለጀንስ አለ። በአራተኛ ደረጃ መንግስት እነዚህን አራቱን ትምህርቶች ምን አድርጎ ነው ወጪ ሰጥቶ ወጪ ብዙ ሚሊዮን ብር ወጪ አድርጎ ነው ለኛ ጊፍት እንዲሆን ያደረገው። እና አሁን ለምሳሌ አሁን እዚህ ዳታ ሳይንስ ላይ መመዝገብ ቢፈልግ ኢሮል ይላለው ማለት ነው። ኢሮል ብየው ከዛ በኋላ ዌልካም ቱ ዳታ አናሊሲስ ፋንዳሜንታል ይልና እኔ ምን ይለዋለው ሎግ ኢንቱ ኮንቲኑ ይላለው ማለት ነው። ከዛስ ሎግ ኢንቱ ኮንቲኑ ካልክ በኋላ ሳይን አፕ ዊዝ ጎግል የሚል እንትን ይመጣልኛል። ወይም በፌስቡክ ይላል። እኛ የምንመርጠው በብዛት አሁን የሚመቸው አካሄድ ወይም የሚቀበለው በሳይን አፕ ዊዝ ጎግል ስለሆነ በዚህ በሳይን አፕ ዊዝ ጎግል እንልና ከዛ በኋላስ ኢሜል ይጠይቃል። እዚህ ጋር ስልክ ላይ ሲሆን የኢሜል አድሬሳችንን ፖፕ አፕ የሚያደርግበት ሂደት ይኖራል። እና አሁን ከዚህ በፊት በዚህ ዲቫይስ ስላልተመዘገብኩ እዚህ ጋር አሁን የራሴን ኢሜል አስገባዋለሁ ማለት ነው። ዳንኤል አበበ 747@gmail
አት ጂሜይል ዶት ኮም ብዬ ነግስት ይላለው ማለት ነው። ከዛስ ፓስዋርድህን አስገባ ይለኛል። ፓስዋርድን አስገባው። እሺ ሶሪ ማይ ፓስዋርድ ኢዝ ኖት ኮሬክት። ፓስዋርድን አስገባው ተቀብሎልኛል። ትንሽ ሳስቼ ነበር፣ አሁን ግን ተቀብሎልኛል። this account is already exist አለ። አሁን ምንድነው ከዚህ በፊት በዚህ አካውንት ስለተመዘገብኩ this account is already exist አለ። ስለዚህ ምን ማድረግ አለብኝ? ሳይን አፕ ብዬ እንትን ከሚያደርግ ሳይን ኢን ብዬ ሳይን ኢን ዊዝ ጎግል ሊበለው። ከዛ እንደዛ አይነት ነገር ያመጣልኛል። ከዛስ ስታርት አፕሊኬሽን ብዬ እዚህ ጋር ያለውን መረጃ አንድ ባንድ እየሞላሁ እሄዳለሁ። እሺ ፕሌስ ኢንዲኬት ዩር ካንትሪ አለ። ኢትዮጵያዊ ነኝ። እሺ ሪጅን will be South Ethiopia. This is my region. And mobile number. Mobile number. Say age. Age from 31 or 35. Mobile number 251 924 74 46 ቁጥራችሁን ትሞላላችሁ ማለት ነው። ወንድ ነኝ ወንድ አልኩ። እሺ ከዛን አዲሽናል ኩዌሽን ባችለር ዲግሪ ነኝ። ፊልድ ኦፍ ኤዱኬሽን ኮምፒውተር ኤንድ አይቲ ነኝ። ከዛስ what is the name of your education institution? ሐዋሳ ዩኒቨርሲቲ። እሺ መንግስት ተቀጠረኝ። እንዴት ነው? ሙሉ ጊዜ ተቀጣሪ ነኝ። ከዛስ የቀጠረኝ ኦርጋናይዜሽን ከራት አሁን አድሚን ኢንፎርሜሽን ዩኒት ቴክኖሎጂ ዩኒት ብዬ ሰለክት አድርጊና ስንት ዓመት አገልግለሃል? ከ6 አውት 10 ነኝ። ይሄንን የምማረው ለምንድን ነው? ቱ ለርን ኒው ስኪል አዘርዋይዝ። ከዛ በኋላ ይሄንን ፕሮግራም እንዴት ነው ሰማይ? how do you hear about this program? ያው እኔ ፍሬንድ ሪፈራል የዞን ባለሙያዎች ነግረውኝ ነው። ከዛስ ኮንፈርም አድርጌ ፊኒሽ ኤንድ ሰብሚት ይለዋለሁ ማለት ነው። ከዛስ ስታርት ሌርኒንግ የምትል በተን ትመጣለች። አይ ሴይ ስታርት ሌርኒንግ ብየው እሄዳለሁ ማለት ነው። እሺ ዳታ አናሊሲስ ፋንዳሜንታል አሁን እኔ 78% ይላል፣ ግን ጨርሻለሁ። ወደኋላ መጥቶብኝ ሊሆን ይችላል አይታወቅም፣ ግን ጨርሼ ሰርቲፊኬት ተገኝቻለሁ። ሰርቲፊኬት እዚህ ጋር አሁን እሺ ሰርቲፊኬሽን ኦፍ ኮምፕሊሽን የሚል ነገር አለ። እዚህ ጋር እንደዚህ ብየው ልምረጠው። ወይም ተው ችግር የለውም። ወደ ኋላ ሊመለስና እሺ
እሺ ቢጊን ዩር ጆርኒ እዚህ ጋር ክሊክ ላድርግና እሺ እነዚህን ጨርሻለሁ። ግን ለማሳየት ያክል እዚህ ጋር ቪው ላድርግና ያለውን ነገር ታዩኛላችሁ ማለት ነው። ለምሳሌ አሁን ገና ለገና ሲገባ ዌልካም ቱ ዩዳሲቲ ብሎ ይህ የዩዳሲቲ ፋውንደር ነው ያለውን ነገር ያብራራል። በዚህ ሊክ መማር Welcome to Udacity. My name is Sebastian Thwan. I'm the founder of Udacity. And I'm so pleased you've chosen to work with us. Our mission at Udacity is to power your career to the world's best tech education. Tech is transforming the world from artificial intelligence to cloud to mobile. If you're curious about it and you want to power your own career and get better and better, we are the team that's on your side every day, every night to make you successful. So welcome to Udacity, and I can't wait to see where this journey will take you. ስለዚህ ይህንን ከጨረስኩ በኋላ ኔክስት እያልኩ ያለውን ነገሮች እያየሁ እሄዳለሁ ማለት ነው። እዚህ ጋር ስለ አስመንት ይነግረኛል፣ ስለ ፕሮግራም ኮምፖነንት ያንን ዝም ብዬ አንብቤ ኔክስት እላለሁ። ከዛ እዚህ ጋር ኔክስት እያልኩ ስኬጁል ምን አይነት ስንት ሳምንት መጨረስ እንዳለብኝ ነገሮች እዚህ ጋር ስለሚናገሩ አይቼ ኔክስት ይልና ከዛ በኋላ እሺ እነዚህ የዩዳሲቲ ህጎች ናቸው፣ እነዚህን ሁሉም መቀበል አለብኝ። ቲክቲክ አድርጌ ሳሚት ይላለው። ከዛን ቴንክ ዩ ፎር ኮምፕሊቲንግ ዛት አለ አመስግኖኛል። ስለዚህ ወርጄ ይህንን ኮሚኒቲ እንዴት ነው ጆይን ያደረከው የምትለዋ ነገር ኦንላይን ጆይን ያደረኩት የስ ብዬ ሰለክት እሄዳለሁ ማለት ነው። ከዚያስ ኔክስት ብዬ ያለውን ጆርኒ ይቀጥላል። ከዚያስ ያ እዚህ ጋር ያሉትን ነገሮች እንዴት ዳውንሎድ ማድረግ እንዳለብን ይነግረናል። ቪዲዮን እንዴት ማየት እንዳለብን ስለሚነግረን ኔክስት እንልና ተመችቶኛል ብለን ሲቀን እንሄዳለን። ጃችፒቷ ይቺ ናት። ጃችፒቷ ኦልሬዲ አሁን የጠፋንን ነገር ምን ለማድረግ ነው ማለት የማናስታውሰው ወይም በቃ የከበደንን ጥያቄ እዚህ ጋር ጃችፒቲ ማለት ከላይ ያለችውን በተን ነክተን እዚህ ጋር መጠየቅ እንችላለን። ያን በተን ነክተን ምን እንላለን? ነክተን እዚህ ጋር ጃችፒቲ እሷን መጠየቅ ለምሳሌ አሁን ስለ ዳታ መጠየቅ ቢፈልግ what is data ብዬ ቢጠይቀው ሪትራይቭ ያደርግልኛል። የከበደንን ጥያቄ ራሱ ከዚህ ማግኘት እንችላለን ማለት ነው። ስለዚህ በዚህ ልክ ቻትጂፒቲ መጠቀም እንድትችሉ እናንተ ለማስታወቅ ፈልጋለሁ። ስለዚህ እዚህ ጋር እቺ ሄልፕ ሴንተር ያው እቺ የዩዳሲቲ ቲም ነው። ኦልሬዲ በአርቲፊሻል ኢንተለጀንስ በኩል ሄልፕ ማግኘት እንችላለን። ስለዚህ እሺ ለሰን ኮንተንቱን እዚህ ጋር ይናገራል። አይ ተመችቶኛል በቃ ጆርኒው ብዬ ሄዳለሁ። ከዛም ወደ ኮርሱ ገባለሁ ማለት ነው። እዚህ ጋር ምንድን ነው የሚለው ዌልካም ይልና ኢንስትራክተር ጆሽ ክላሱን ይጀምራል። ጆሽ የዳታ አናሊሲስ መምህር ነው። ስለዚህ በዚህ ልክ ሁኔታውን እዚህ ማየት We will start with an overview of data types and the most common statistics. ለዚህ ክላስ ስንጀምር ነገሮችን እያየን እንሄዳለን ማለት ነው። እሺ ኔክስት ብለን እዚህ ላይ የዳታ ጥቅም ዳታ ኢንዴክስ ኢምፖርታንት የሚል ነገር አለ። ያን ነገር ቪው እያደረግን እንቀጥላለን። ከዚያስ እዚህ ጋር ያለውን ስለ ኳንታቲቭ ካታጎሪያል ምንነት እንማርና ከዛ በኋላ ወደ ጥያቄ እንሄዳለን። ካታጎሪያል ምን አይነት ዳታ ነው? ኳንታቲቭ ደግሞ ምን አይነት ዳታ ነው? ዚፕ ኮድ አሁን ምንድን ነው? ኢን ዘ ፎርም ኦፍ ካታጎሪ ነው የሚቀመጠው። እጂ ደግሞ ቁጥር ስለሆነ ኳንታቲቭ ነው የሚባለው። ማርታል ስታተስ፣ ሲንግል፣ ማርት፣ ዲፎልት ዚስ ካታጎሪያል። በዛ መልክ ጥያቄዎችን እየመለስን ሰብሚት እያል ምን እናደርጋለን? እናልፈዋለን ማለት ነው። እናልፈዋለን። እዚህ ጋር ሰብሚት በተን ትመጣ ነበር። በተኗ እኔ ስላለፍኩ ነው መሰለኝ ሰብሚት በተን የማትመጣው። ስለዚህ ችግር የለውም። ሰብሚት በተኗን ነቅተን
ዳታውን ወደ ሰርቨር አታች የማድረግ ስራ እንሰራለን። ስላዳመጣችሁኝ አመሰግናለሁ። አም ዳንኤል አበበ ፍሮም ክራክዳውን አድሚኒስትሬሽን